ቄሱ ጌትነቱን የምትናገር አንድም በጌትነቱ የተሰራች አንድም መንግሥተ ሰማያትን የምትሰብክ አንድም ወደ መንግሥተ ሰማያት የምታገባ ወንጌል ይህች ናት ብሎ ለንፍቁ ቄስ ይስጠው። ይካ ይበል ካህን ንፍቅ መንግሥቱ ወጽድቆ ዘወፈየኒ ወፈይኩከ ንፍቁ ቄስ ጌትነቱን ቸርነቱን የምትናገር ቄሱ የሰጠኝ ወንጌል ሰጠሁ ብሎ ለዲያቆኑ ይስጠው። ንፍቁ ቄስ ኋላ ደግሞ ወንጌልን መቀበሉ ጴጥሮስ ከጌታ ቀጥሎ ወንጌልን ለማስተማሩ ምሳሌ ነው። ለዲያቆን መሰጠቱ ዲያቆን የእስጢፋኖስ አምሳል ነው። ከጌታ ቀጥሎ ከሐዋርያት አስቀድሞ ክርስቶስን በአብሪና አየሁት ብሎ ወንጌል ሲያስተምር መከራ የተቀበለ እሱ ነውና ይድነሰው እስመ ቀርበት መንግሥተ ሰማያት ዲያቆን ወንጌል የምትነገርበት ጊዜ ቀርቧልና ነቅታችሁ ተግታችሁ ስሙ። አንድም ልጅነት የምትሰጥበት ጊዜ ቀርቧልና አንድም መንግሥተ ሰማያት የምትሰጥበት ጊዜ ቀርቧልና በወንጌል አምናችሁ ንስሐ ግቡ ይበል።